አንድ የተከራየሁበት ቤት ሚስት ለባሏ ደወለች። ሄሎ የደረስክ የደረስክ? እሺ ጥሩ በቃ የለ ስትመጣ ሎሽን ጨርሻለሁ። ሎሽን አምጣልኝ። ግሪሲሊ አምጣልኝ። እዛ ያሳየው ሱቅ ደግሞ ጫማና ልብሱን ይዘውና ሌላ ደግሞ ፍሩት ነገር ይዘና እንደገና ደግሞ ቶሎና ራስህ ቶሎና። ይሄ በጣም የሚያስገርም ነው በነገራችን ላይ። ማለት ምንድነው ያለችው ባሏ እንትን ይዘና እንደገና ቶሎና ትእዛዝ ነው። የገጠር ሚስት ማለት ነው። የ35 ብሩን የጭቃ ቅባት ለማስገዛት 2 ሳምንት በምልክት ነው የምትናገረው። አሁን ስለ ጭንቅላት ይደረቅ አለ። አረ እንደውም ማን ያሳከይ ጀመረ እኮ እንደውም ያሳከይ ጀመረ። አትታጠቢም እንዴ? መታጠቡን ማለት ውሃ ጋር አይደለም ነው። ዋናው ራስ የሚያደርገው ቅባቱ ነበር እንጂ ቅባቱ አዳ አትቀቢም እንዴ? አልኩ የለም። የ35 ብር ቅባት በ3 ወር አለቀ። አይ እኔ አልሽርሽም፣ ወደ እናትሽ ሂጂ። እኔ አዲስ አበባ ስመጣ በጣም የገረመኝ ነገር የአዲስ አበባ ሰው እንዲህ በቃ ተኳኩሎ ዘንጦ አምሮ ሲያዩት የሞላል ነበር የሚመስለኝ። እና ማዝ ነው ለእኔ ቢጤ ነው ለለማኝ ወንድ ማለም ነገሩ የተገላቢጦሽ ሳቃይ ነው። ሳቅ በደንብ ሳቅ የሚቤቴ በጣም ነው የሚያስቀው። እንዳትሳቀቅ አንዳንድ ቀን ለአንዱ ይገባል ለአንዱ አይገባም። እንዳትሳቅ ዝም ብለህ ነገሩ የተገላቢጦሽ ነው። አዲስ አበባ እንደ ለማኝ ሚሊዮኔር የለም፣ እንደናንተ ችስታ የለም። በተለይ እንዳንተ እንደፈረዝከው የሚፈርዝ ጥቁር መነጽር የሚያረግ ኤሪፎን የሚያረግ ስካርፕ የሚያረግ ሰው ብር የለውም። ለማኝ ሚሊዮኔር አይደል አዲስ አበባ። እኔ ከ6 ዓመት በፊት አዲስ አበባ ስመጣ እዚህ መገናኛ አንድ ማጋ የኔ ቤቴ ነበርና አሁን በ6 ዓመቱ ትንሽ ኑሮዬ ሲሻሻል አስታውሽ ልጎብኘው አልኩና